ኤርሚያስን እግዚአብሔር መጣና ዛሬ መልእክት አለኝ። እሺ እግዚአብሔር ወይ ሰማሉ ሲል ተነሳለ ብድግ አለ። ሸክላ ሰሪ ቤት ነው መልእክት አለ። ለምን አለ? እዛ ነው መልእክት ያለኝ። እሺ አለ ኤርሚያስ ተነሳ እና ወደ ሸክላ ሰሪ ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል? ሸክላ ከጭቃ ከአፈር ይሰራል። እየሰራ እያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ። እየሰራው ተበላሸ፣ ችግር የለውም አፈረሰው። ከባድ አቦካውና እንደሚወደው አድርጎ ሰራው። ኤርሚያስ ቁጭ ብሎ ያየዋል የሚሰራው። እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ነሰጠ። ኤርሚያስ ሆይ አለ። አቤት እግዚአብሔር አለ። ሸክላው በሸክላ ሰሪው እጅ እንዳለ ሕዝቤ በእኔ እጅ ውስጥ አለ ነው ያለው። እጄ ላይ አለ አይደለም፣ እጄ ውስጥ ናችሁ። ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪውን ለምን እንዲህ አረከኝ ብሎ አይጠይቀው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደፈለግኩ አድርጌ ልሰራስ ለምን እንዴት ትሉኛላችሁ? እየሰራችሁ እያለ እኔ እንደምፈልገው ካልሆናችሁ እተዋችኋለሁ አይደለም ያለው እግዚአብሔር። አፍርሼ ሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አይደለም ይለው፣ ራሱ አፍርሶ ሰራው። እጥላችኋለሁ አይደለም ያለው እግዚአብሔር። እና ሪስቶር እንደገና ቀይሬ ራሱ ነው ጨፈላልቄ ያንኑ ሸክላ አስተካክዬ በምፈልገው አይነት ሞልድ እሰራዋለሁ። የወደደውን በሕይወታችን ይስራ። በእውነት የምንፈልገውን አድርጎ እኛ ፈገግ ብለን እሱ ከሚያዝን ትንሽ ጊዜ ቢያመንም እሱ ከከበረበት ለዘላቂው ደስታ የሚሆነን እሱ። እኛ የዘላለም አይደል ሕይወታችን፣ ነገ አይደለም የሚታየኝ፣ ከነገ ወዲያም አይደለም የሚታየኝ፣ ኢተርናል ነው አይደል? ዘላለማዊ ነው ይሄ ሕይወት። ስለዚህ በጣም ጥቂት ሊያስታግሰን የሚችል መንገድ ቢኖረውም ግን በጣም ረጅም ዘመን ክብር አለው። በዚህ መጽሐፍ ላይ የምናነባቸው በጣም ትልቅ የተባሉት ሰዎች በሙሉ የፈረሱበት ዘመን ነበር አይደል? አሁን ለምሳሌ የተደበቁበት ዘመን እግዚአብሔር እነሱን የሰራበት ዘመን ነው። የተደበቁበት ዘመን እኮ በጣም ሲቃይ አይደል እንዴ? ሲያፈርሳቸው፣ ቻሌንጅ ሲያረጋቸው፣ ሲሞግታቸው። አብርሃም 25 ዓመት አይደል የተሰቃየ? ዮሴፍ 13 ዓመት አይደል? እንደውም ከሞላና 14 ዓመት ነው የተሰቃየ። ኖህ 120 ዓመት እኮ ነው የተሰቃየ። ጳውሎስ 14 ዓመት እኮ ነው የተሰራ። ድፍን 14 ዓመት እኮ ነው ሲያፈርሰው የኖረው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። በእውነት ነው የምላችሁ። እንደ ተዘበራረቀን እድሜያችን ከሚያልቅ ትንሽ ታግሰን የእርሱ ውበት በእኛ ታይቶ ብንጨርስ፣ መፍረስ ካለበት በእጁ ያፍርሰው። እግዚአብሔር በእኔና በእናንተ ሕይወት ላይ ማድረግ የፈለገውን ያንን ያለ መከልከል ያድርግ። በጣም በጥቃቅን ነገር አትጥገቡ። በቃኝ፣ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቃ ዓለምን የጨረስኩ ከመሰለኝ ምንም አልቀመሱ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። በደንብ እንጠጋው፣ የበለጠ ይስራ። በደንብ እንጠጋው፣ የበለጠ ይሙላል። በደንብ እንጠጋው፣ በውስጣችን ያስቀመጠው ምንም ሳይቀር አንጠፍጥፎ ይጠቀመው። የቀረ ጉልበት ካለን እግዚአብሔር ይውሰደው። የቀረ ነገ የሚባል ዕድሜ ካለን ለእሱ ብቻ ይሁንለት። በእውነት ነው የምላችሁ። የቀረ ስም ካላችሁ ለእግዚአብሔር ስጡት። ምንም ነገር በሕይወታችን